አዳዲስ ስልኮችን ትክክለኛ ዋጋ እንመለከታለን። ሰላም የዴሊ ኢንፎ ቤተሰቦች እንዴት ናችሁ? በዚህ ሳምንትም ያለውን የአዳዲስ ስልኮችን ዋጋ እነግራችኋለሁ። አሁን ላይ በብዛት እየተሸጡ ያሉ እንደዚሁም በብዙዎች ዘንድ ተወዳጅነትን ያገኙ የአዳዲስ የሳምሰንግ ስልኮችን ዋጋ እንመለከታለን። ቪዲዮን እስከ መጨረሻው ድረስ ተከታተሉት። ቪዲዮን ላይክ፣ ሼር በማድረግ ጀምሩ። ለቻናሉ አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በዚህ ሳምንት ያለውን ትክክለኛ የአዳዲስ ስልኮችን ዋጋ እንመለከታለን። እንደዚሁም አዳዲስና ኦሪጂናል ስልኮችን በተመጣጣኝ ዋጋ ማግኘት የምትችሉበትን አድራሻም እንደዚሁ እነግራችኋለሁ። ቪዲዮን እስከ መጨረሻው መከታተላችሁን አትርሱ። አስቀድመን አነስ ያለ ዋጋ ካላቸው አዳዲስ የሳምሰንግ ስልኮች ልጀምርላችሁ። ቀድመን የምንመለከተው ሳምሰንግ A06ን ይሆናል። A06ን በብዛት በሁለት አይነት አማራጭ ልታገኙ ትችላላችሁ። 64 በ4 እንደዚሁም 128 በ4 አማራጭ በብዛት ገበያው ላይ በቀላሉ ይገኛል። 64 በ4ቱን ስንመለከት እስከ 16500 ብር ድረስ ማግኘት ትችላላችሁ። ከዛም በላይ ሊሸጥ ይችላል። ነገር ግን ፌር ሊባል የሚችል ዋጋው እስከ 16500 ብር ድረስ ነው ማለት ነው። 128 በ4ቱን ደግሞ ስንመለከት እስከ 18500 ብር ድረስ ማግኘት ትችላላችሁ። ስለዚህ ተመጣጣኝ ሊባል የሚችል ዋጋው እስከ 18500 ብር ድረስ ይሆናል ማለት ነው። ሌላው A07 ነው። በቅርቡ ወደ ገበያ የገባውና በብዙ ዘንድም ተወዳጅነትን እያገኘ ያለ አዲስ የሳምሰንግ ስልክ ነው። ይህ ስልክ እንደ A06ቱ በሁለት አይነት አማራጭ ገበያው ላይ በብዛት ማግኘት ትችላላችሁ። 64 በ4 እንደዚሁም 128 በ4 አማራጭ ልታገኙ ትችላላችሁ። ዋጋቸውም ተቀራራቢ ሊባል የሚችል ዋጋ ነው ያላችሁ። 64 በ4ቱን ስንመለከት እስከ 17000 ብር ድረስ ማግኘት ትችላላችሁ። እንደዚሁም 128 በ4ቱን እስከ 18500 ብር ድረስ ማግኘት ትችላላችሁ። ሌላው አሁን ላይ እየተሸጠ ያለው እንደዚሁም በብዙዎች ዘንድ ተወዳጅነትን ያገኙ ካሉ የሳምሰንግ ስልኮች መካከል M06 5G ተጠቃሽ ነው። ይህንን ስልክ 128 በ6 ገበያው ላይ በብዛት ልታገኙ ትችላላችሁ። ዋጋውን ስንመለከት እስከ 23500 ብር ድረስ ማግኘት ትችላላችሁ። እንደዚሁም ሌላው M07 ነው። ይሄኛውን ስልክ 64 በ4 በብዛት ገበያው ላይ ልታገኙ ትችላላችሁ። 64 በ4 እስከ 17000 ብር ድረስ ማግኘት ትችላላችሁ ማለት ነው። 4Gውን የቅድሙ 5G ነው። 128 በ6 23500 ብር ድረስ ልታገኙ ትችላላችሁ። ሌላው አሁን ላይ በብዛት እየተሸጡ ካሉ አዳዲስ የሳምሰንግ ስልኮች መካከል A16 ተጠቃሽ ነው። A16 በብዛት በሁለት አይነት አማራጭ ልታገኙ ትችላላችሁ። 128 በ8 እንደዚሁም 128 በ6 አማራጭ በብዛት ገበያው ላይ ይገኛል። 128 በ8ቱ ስንመለከት እስከ 29000 ብር ድረስ ማግኘት ትችላላችሁ። 128 በ6ቱን እስከ 28000 ብር ድረስ ታገኛላችሁ ማለት ነው። ሌላው አሁን በቅርቡ ወደ ገበያ ከገቡ የሳምሰንግ ስልኮች መካከል F16 ተጠቃሽ ነው። F16 128 በ6 5Gውን በብዛት ልታገኙ ትችላላችሁ። ዋጋው እስከ 28000 ብር ድረስ ማግኘት ትችላላችሁ። አሁን ላይ በብዛት እየተሸጡ ካሉ በቅርቡ ወደ ገበያ ከገቡ የሳምሰንግ አዳዲስ ሞዴል ስልኮች መካከል A17 የሚጠቀስ ነው። A17 ሁለት አይነት ወይም በሶስት አይነት አማራጭ ገበያው ላይ ልታገኙ ትችላላችሁ። 128 በ6 እንደዚሁም 256 በ8 128 በ4 አማራጭ ልታገኙ ትችላላችሁ። 128 በ6ቱን ስንመለከት እስከ 29500 ብር ድረስ እየተሸጠ ይገኛል። 256 በ8ቱን እስከ 36000 ብር ድረስ ማግኘት ትችላላችሁ። 128 በ4ቱን እስከ 26000 ብር ድረስ ማግኘት ትችላላችሁ። ሌላው በብዛት እየተሸጡ ካሉና ተወዳጅነትን ካገኙ የሳምሰንግ ስልኮች መካከል M16 ተጠቃሽ ነው። M16 128 በ6
5G በብዛት ገበያው ላይ ማግኘት ትችላላችሁ። ዋጋውም እስከ 28 ሺህ ብር ድረስ ነው እየተሸጠ ያለው ማለት ነው። ስለዚህ በ28 ሺህ ብር ይህንን ስልክ ማግኘት ትችላላችሁ። ሌላው A36 5G ነው። A36 5G 256 በ8 በብዛት ገበያው ላይ ታገኛላችሁ። እስከ 55 ሺህ ብር ድረስም እየተሸጠ ይገኛል። ሌላው A56 ተጠቃሽ ነው። 256 በ8 256 በ12 ገበያው ላይ በብዛት ታገኛላችሁ። 256 በ8ቱን ስንመለከት እስከ 64 ሺህ ብር ድረስ ገበያው ላይ እየተሸጠ ይገኛል። 256 በ12ቱ እስከ 66 ሺህ ብር ድረስ እየተሸጠ ይገኛል። ስለዚህ በዚህ ዋጋ ይህን ስልክ ልታገኙት ትችላላችሁ። ሌላው A26ም ገበያው ላይ ማግኘት ትችላላችሁ። 256 በ8 ነው በብዛት ገበያው ላይ ወይም በቀላሉ ልታገኙት የምትችሉት። ዋጋውን ስንመለከት እስከ 41 ሺህ ብር ድረስ እየተሸጠ ይገኛል። በዚህ ሳምንት በብዛት እንደዚሁም በቀላሉ ገበያው ላይ ልታገኟቸው የምትችሏቸው አዳዲስ የሳምሰንግ ስልኮች እነዚህ ናቸው። እነዚህን ስልኮች በቀላሉ ገበያው ላይ ማግኘት ትችላላችሁ። ዋጋቸውም እንደተመለከትነው ነው። ስለዚህ እነዚህን ስልኮች በተመጣጣኝ ዋጋ ማግኘት ከፈለጋችሁ ስክሪኑ ላይ በማስቀምጥላችሁ ስልክ ቁጥር ደውላችሁ ኮንታክት ማድረግ ትችላላችሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር። በቀጣይ በሌላ ጠቃሚና አስተማሪ መረጃ እመለሳለሁ። እስከዛው መልካም ጊዜ ይሁንላችሁ።